በነዳጅ የሚሰሩ ተሽከርካሪዎችን በአገር ውስጥ ማምረትም ሆነ መገጣጠም ተከለከለ። ሰላም የማርቲ ገበያ ቤተሰቦች በዛሬው ዕለት ስለ ነዳጅ መኪና አለመግባትና እንዲሁም በአገር ውስጥ እንዳይመረት መደረጉን የሚያትስ ዝርዝር መረጃ ይዤ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ 500,000 የማድረስ እቅድ መያዙ ተገልጿል። ከዚህም በፊት እኔም ሰርቼበታለሁ። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያን ኢንቨስትመንት ኮሚሽነር ዘለቀ ተመስገን የቻይና ሁንጂያ ኩባንያ ከጂኤሲ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቁት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን። በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ፣ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ፣ እንዲገጣጠሙ እና ወደ አገር ውስጥ እንዲገቡ ነው ብለዋል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ። አሶሲዬሽኑ የአገሪቱ ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰው መጠን የውጭ ዕዳ እንዳለበት ጠቁመዋል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መሃል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክት አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዝቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ጠቅሷል። በማህበሩ ከፍተኛ የማይክሮ ኢኮኖሚ ተመራማሪ ናስር ዩኑስ ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና አገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም አሁን ገንዘብ አሁንም ኢኮኖሚን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተገበረ ዕዳ መክፈል ከማይችሉ አገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች አገር እንድትሆን ያደርጋታልም ብለዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና አገሮች የተገኙ ብድሮች ባደረሱት ጫና ምክንያት መንግስት በወጪ ቅነሳ ላይ መቆየቱ ለኢኮኖሚ መቀዝቀዝ ተጨማሪ ምክንያት እንደሆነም ተመራማሪው ገልጸዋል። የኢትዮጵያ ኢኮኖሚ ከውጭ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው አገሮች መካከል አንዷ የሚያደርጋት እንደሆነ ከዓመታዊ ምርት ወይም ጂዲፒ አንጻር ደግሞ የኢትዮጵያ ኢኮኖሚ ከውጭ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው አገሮች መካከል አንዷ የሚያደርጋት እንደሆነ ከዓመታዊ ምርት ወይም ጂዲፒ አንጻር ደግሞ በአማካይ ላይ እንደሆነች በሪፖርቱ ጠቅሰዋል። መንግስት የገጠመውን የገንዘብ እጥረት ለመፍታት ከግብር የሚሰበስበውን መጠን በየዓመቱ እያሳደገ መሆኑን የተናገሩት ናስር ጭማሬው ተቀጣሪና መደበኛ የስራ መስኮችን ኢላማ ያደረገ በመሆኑ የዋጋ ግሽበትን ከማባባስ ባለፈ አገራዊ የኢኮኖሚ መረጋጋትን አላመጣም ብለዋል። በመሆኑም መንግስት ለኢኮኖሚው ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋት፣ አዳዲስና ያልተለመዱ የግብር መሰብሰቢያ አማራጮችን በመፈለግ የዋጋ ግሽበትን በማያባብስ ከተቋማት ጋር በመናበብ መሰረት ባደረገ መንገድ እንዲተገበርም ተመራማሪው አሳስበዋል። ከተማ ከሚኖረው ማህበረሰብ ውስጥም ከ25% በላይ የሆኑ ሴቶች ስራ አጥ ናቸው የተባለ ሲሆን አገሪቱ ከ1993 ዓ.ም ጀምሮ
እየተገበረችው ያለው የስነ ህዝብ ፖሊሲ ከአሁኑ ወቅታዊ ሁኔታ ጋር ተግባቢ እንዳልሆነም ተገልጿል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የኢትዮጵያ መንግስት ተገማች አለመሆን፣ የህዝብ እምነት ማጣት፣ መግባባት ላይ ያልተደረሰባቸው የልማት ስራዎች መኖር፣ ግጭቶችና የውጭ ኢንቨስትመንት እንቅስቃሴዎች መቀነስ የመንግስትን አቅም እንዳዳከመው አሶሲዬሽኑ በሪፖርቱ አመልክቷል።